ሰላም የአዲስ ጆብስ ቤተሰቦች ዛሬም እንደተለመደው አዳዲስ ክፍት የስራ ቦታዎችን ይዘንላችሁ መተናል። አብራችሁን ቆዩ። የመጀመሪያው ክፍት የስራ ቦታ በጎቤቶች ባንክ የወጣ ሲሆን የስራ መደቡ መጠሪያ አድሚኒስትሬቲቭ አሲስታንት፣ ተፈላጊ የትምህርት ደረጃ በሴክሬታሪያል ሳይንስ፣ በኦፊስ ማኔጅመንት፣ በአድሚኒስትሬቲቭ ሰርቪስ ማኔጅመንት ዲፕሎማ ወይንም የመጀመሪያ ዲግሪ፣ የስራ ቦታ አዲስ አበባ። ሁለተኛው ክፍት የስራ ቦታ በዳንጎቴ ሲሚንቶ ፒኤልሲ የወጣ ሲሆን የስራ መደቡ መጠሪያ ኦዲት አናሊስት፣ ተፈላጊ የትምህርት ደረጃ በአካውንቲንግ ወይንም ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ፣ የስራ ቦታ ኦሮሚያ። ሶስተኛው ክፍት የስራ ቦታ በዳሽን ባንክ የወጣ ሲሆን የስራ መደቡ መጠሪያ ኮንታክት ሴንተር ቲም ሊደር፣ ተፈላጊ የትምህርት ደረጃ በቢዝነስ አድሚኒስትሬሽን፣ በማርኬቲንግ ማኔጅመንት፣ በአይቲ፣ በማኔጅመንት ወይንም ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ፣ የስራ ቦታ አዲስ አበባ። አራተኛው ክፍት የስራ ቦታ በኢስት አፍሪካ ቦትሊንግ ሼር ካምፓኒ የወጣ ሲሆን የስራ መደቡ መጠሪያ አይቲ ፊልድ ኢንጂነር፣ ተፈላጊ የትምህርት ደረጃ በአይቲ እና ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ፣ የስራ ቦታ አዲስ አበባ። የሚከራይ ቤትዎን ከ200 ብር ጀምሮ ያስተዋውቁ። የሚከራይ ክፍል፣ ኮንዶሚኒየም፣ አፓርትመንት፣ ቢሮዎች፣ ሱቆች፣ መጋዘኖች ሁሉንም በአዲስሬንት.com ያገኛሉ። ፖስት እንዲደረግለው ከፈለጉ በ0906 23 0000 ይደውሉ። አምስተኛው ክፍት የስራ ቦታ በእናት ባንክ የወጣ ሲሆን የስራ መደቡ መጠሪያ ድራይቨር መካኒክ 1፣ ተፈላጊ የትምህርት ደረጃ 8ኛ ወይንም 10ኛ ክፍል የጨረሰች እንዲሁም ህዝብ አንድ መንጃ ፈቃድ ያለው ያላት፣ የስራ ቦታ አዲስ አበባ። ስድስተኛው ክፍት የስራ ቦታ በሜርሲ ኮርፕስ ኢትዮጵያ የወጣ ሲሆን የስራ መደቡ መጠሪያ ኦዲት ማናጀር፣ ተፈላጊ የትምህርት ደረጃ በአካውንቲንግ እንዲሁም ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ፣ የስራ ቦታ አዲስ አበባ። በየቀኑ የሚወጡ አዳዲስ ክፍት የስራ ቦታዎችን ለመከታተል አዲስ ጆብስ.ኔትን ይጎብኙ።